ሰለሞን ቫንዴ የተባለው ትጓስ አጥማጅ ከሚስቱና ከሶስት ልጆቹ ጋር በትንሽ መንደሩ በሰላም ይኖር ነበር። ሰለሞን ለልጁ ለዲያ ትልቅ ተስፋ ነበረው። ዲያ ዶክተር ሆኖ እንዲያድግና የተሻለ ህይወት እንዲኖረው ይመኝ ነበር። ነገር ግን አንድ ቀን ሰማዩ በጭስ ታፈነ። ታጣቂዎቹ መንደሩን በድንገት ወረሩት። በጭካኔ ሰዎችን ይገድሉ፣ የሰዎችን እጅ በቢላ ይቆርጡ ነበር። ሰለሞን ቤተሰቡን ለማዳን ሲሮጥ በታጣቂዎቹ ተያዘ። ሚስቱና ልጆቹ አምልጠው ወደ ስደተኛ ካምፕ ሲሄዱ ሰለሞን ግን በባርነት ተወሰደ። ታጣቂዎቹ የሱን ጉልበት ተጠቅመው አልማዝ እንዲቆፍርላቸው ወደ ወንዝ ወሰዱት። ልጁን ዲያን ደግሞ አስታጥቀው ወታደር እንዲሆን አደረጉት። ሰለሞን ለሳምንታት በጭቃና በቆሻሻ ወንዝ ውስጥ እየተደበደበ አልማዝ ሲፈልግ ቆየ። አንድ ቀን ግን በመላው ዓለም የማይገኝ እጅግ ግዙፍና ውድ የሆነ ሮዝ አልማዝ አገኘ። ይህ አልማዝ ከታወቀ ታጣቂዎቹ በሚሊዮን የሚቆጠር መሳሪያ ይገዙበታል። ለሰለሞን ግን ይህ ድንጋይ ቤተሰቡን መልሶ የሚያገኝበት የነጻነት ቁልፍ ነው። ሰለሞን አልማዙን እንዳየው በፍጥነት በጭቃ ውስጥ ደበቀው። ነገር ግን የታጣቂዎቹ አረመኔ መሪ ካፒቴን ፖይዘን ጥርጣሬ ውስጥ ወደቀ። በትክክለኛው ሰዓት የመንግስት ወታደሮች ጥቃት ሰነዘሩ። በዚያ ትርምስ ውስጥ ሰለሞን አልማዙን በእግሩ ጣቶች መካከል ደብቆ ከወንዝ ወጣ። አዛዡ አስቆመው፣ አፉን አስከፈተው፣ እጆቹንና ጣቶቹን ፈተሸው። ሰለሞን በዚያች ቅጽበት ከሞት ጋር ፊት ለፊት ቆሞ ነበር። አዛዡ ምንም ሳያገኝበት ሲቀር ሰለሞን አልማዙን ጭቃ ውስጥ ቀብሮ ለማምለጥ ቻለ። ቢሆንም ግን በመንግስት ወታደሮች ተይዞ ወደ እስር ቤት ተወረወረ። በእስር ቤት ውስጥ ሰለሞን ከዳኒ አርቸር ጋር ተዋወቀ። አርቸር ከዚምባብዌ የመጣ አልማዝን በህገወጥ መንገድ የሚያሻሽጥ ነፍሰ ገዳይ ነጋዴ ነው። አርቸር ስለ ግዙፉ ሮዝ አልማዝ ወሬውን ሲሰማ ሰለሞንን ተጠቅሞ ሀብታም ለመሆን ወሰነ። ሰለሞንን ከእስር ቤት አስወጥቶ አንድ ስምምነት አቀረበለት። አልማዙን ካሳየኝ ቤተሰብን ፈልጌ ያገናኛለሁ አለው። ሰለሞን ሌላ ምርጫ ስላልነበረው ከአርቸር ጋር አደገኛውን ጉዞ ጀመረ። በጉዟቸው ላይ ማዲቮን የተባለች አሜሪካዊ ጋዜጠኛ አገኟት። እሷም ዳይመንዱ እንዴት ወደ አውሮፓ ገበያ እንደሚሄድና የጦርነት መነሻ እንደሚሆን ለዓለም ለማሳየት ትጥር ነበር። ሶስቱም በጦርነት በታመሰችው ሴራሊዮን ውስጥ ብዙ ፈተናዎችን አለፉ። ታጣቂዎችን እየተዋጉ ከሞት እየተረፉ አልማዙ ወዳለበት ቦታ ደረሱ። እዚያ ግን ሰለሞን ልጁን ዲያን አገኘው። ነገር ግን ልጁ ተቀይሯል። አእምሮ በታጣቂዎች ተበክሎ አባቱን እንዲገድል ትዕዛዝ ተሰጠው። ሰለሞን ግን በፍቅርና በእንባ ልጁን ወደ ቀድሞ ማንነቱ መለሰው። ካፒቴን ፖይዘንና ሰራዊቱ አልማዙን ፍለጋ ደረሱባቸው። ከፍተኛ ተኩስ ተከፈተ። ሰለሞን ልጁንና አርቸርን ይዞ ለማምለጥ ሲሞክር አርቸር ክፉኛ ቆሰለ። አርቸር መሞቱ እንደማይቀር ሲያውቅ ሰለሞንና ልጁን እንዲያመልጡ ሲል ብቻውን ቀርቶ ታጣቂዎችን መከተል ጀመረ። አርቸር ከመሞቱ በፊት በስልክ ጋዜጠኛው አማዲን ደውሎ ሰለሞንና አልማዙ ወደ ለንደን እንዲገቡ መንገድ አመቻቸ። ሰለሞን አልማዙን ይዞ ለንደን ደረሰ። አልማዙን ለትልቅ ኩባንያ ሸጠው። በምላሹም ልጁንና ቤተሰቡን እንዲያገኝ ተደረገ። ሰለሞን ግን በዚያ ብቻ አላቆመም። በዓለም አቀፍ ኮንፈረንስ ላይ ቀርቦ እንዴት እዚህ ውድ ድንጋዮች የአፍሪካውያን ሕይወት እያጠፉ እንደሆነና ለጦርነት መነሻ እንደሚሆኑ ለዓለም መሰከረ። ብሌድ ዳይመንድ የአንዱ ጌጥ የሌላው ሞት መሆኑን የሚያሳይ መራራ እውነት ነው። ሰለሞን በታሪኩ መጨረሻ ቤተሰቡን አገኘ። ዳኒ አርቸር ግን በአልማዝ ፍለጋ ሕይወቱን አጣ። ተመልካቾቻችን ይህንን ታሪክ ከወደዳችሁት ሼርና ላይክ አድርጉልን። ሰብስክራይብ ማድረግ እንዳትረሱ። ሰላም።